ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? በዛሬው ትምህርታችን በአዲስ አበባ ከተማ አስተዳደር የለሚ ኩራ ክፍለ ከተማ ትምህርት ቢሮ የስድስተኛ ክፍል የአማርኛ ቋንቋ ትምህርት የሞዴል ፈተናን ለ2017 ዓመተ ምህረት ተማሪዎች ይለማመዱበት ዘንድ ያወጣውን ፈተና ከነመልሱ ማብራራት እንጀምራለን። በዚህ ሞዴል ፈተና ውስጥ 40 ጥያቄዎች ቀርበዋል። የምንባብ ጥያቄዎች አሉ፣ ሰዋሰው ነክ የሆኑ እና ስነ ጽሁፍ ነክ የሆኑ ጥያቄዎች አሉ። እነሱን አንድ ባንድ መስራት እንጀምራለን። ምንባቡ ምን ይላል? መመሪያ 1 ከተራ ቁጥር 1 እስከ 10 ድረስ ያሉትን ጥያቄዎች በቀረበው ምንባብ ላይ የተመሰረቱ ናቸው። ምንባቡን በጥሞና በማንበብ ከተሰጡት አማራጮች መካከል ትክክለኛውን መልስ ምረጥ ወይም ምረጭ ይላል። ምንባብ ኢትዮጵያ በማራኪ ቅርሶቿ ምክንያት የበርካታ ቱሪስቶች መናኸሪያ ሀገር ናት። ከነዚህ ሳቢና ማራኪ ቅርሶቻችን መካከል 9ኙ በዓለም ቅርስነት ተመዝግበዋል። ከ9ኙ 3ቱ በአማራ ክልል ይገኛሉ። በተለይ የሰሜን ተራሮች ብሔራዊ ፓርክ በውስጡ ዋልያ፣ ጭላዳ ዝንጀሮ፣ ቀይ ቀበሮ ያሉ ብርቅዬ የዱር እንስሳትን፣ እጽዋትንና አዋፍን አቅፎ ይዟል። ሁለተኛው ደግሞ በ11ኛውና በ12ኛው መቶ ክፍለ ዘመን ከወጥ አለቶች ተፈልፍለው የተሰሩት የላሊበላ አብያተ ክርስቲያናት ናቸው። ሶስተኛው የጎንደር ነገስታት ግብረ ህንፃዎች የያዘ ነው። ጢስ አባይ ፏፏቴ፣ ጣና ሐይቅ እና የጣና ሐይቆች ደሴቶች በአማራ ክልል የሚገኙ ተፈጥሯዊ የቱሪስት መዳረሻ ቅርሶች ናቸው። በደቡብ ወሎ የሚገኘው ታሪካዊ ቱሪስት መዳረሻ ቦታ መቅደላም አንዱ ነው። በመሆኑም የአማራ ክልል የኢትዮጵያ ቅርሶች እምብርት የሚል ስያሜ ተሰጥቶታል። ከአማራ ክልል ውጭ ሌሎች በርካታ የቱሪስት መዳረሻ ቦታዎች ይገኛሉ። ለምሳሌ በኦሮሚያ ክልል የአዋሽ ብሔራዊ ፓርክ፣ የባሌ ተራሮች፣ ጅማ አባ ጅፋር እና የሶፍ ኦመር ዋሻ ሌሎች የቱሪስት መዳረሻ ቅርሶቻችን ናቸው። በደቡብ የሚገኘው የስምጥ ሸለቆ ሐይቆች፣ የኮንሶ እርከን ስራና የጥያ ትክል ድንጋይ የሀገራችን ቅርሶች ናቸው። እንዲሁም በትግራይ የሚገኘው የአክሱም ሐውልቶች፣ ነጃሺ መስጊድ፣ በሐረር ክልል የሚገኘው የጀጎል ግንብ በበርካታ የሀገሩ ውስጥ እና የውጭ ሀገር ቱሪስቶች ስለሚጎበኙ ለሀገራችን ገቢ ያስገኛሉ። እንግዲህ ተማሪዎች ይህንን ምንባብ መሰረት በማድረግ 10 ጥያቄዎች ቀርበውልናል። እነዚህን ጥያቄዎች አንድ ባንድ እንሰራለን። አንደኛ የሰሜን ተራሮች ብሔራዊ ፓርክ በውስጡ ምን ምን ነገሮችን ይዟል ይላል። ሀ ፏፏቴ፣ ጣና ሐይቅ፣ ለ ብርቅዬ የዱር እንስሳት፣ ሐመርዋ የጥያ ትክል ድንጋይ፣ መ ሐውልቶች፣ ነጃሺ መስጊድ ይላል። ስለዚህ የሰሜን ተራሮች ብሔራዊ ፓርክ በውስጡ ምን ምን ነገሮችን ይዟል የሚለውን ጥያቄ ለመመለስ የምንባቡ አንቀጽ 1 ላይ ስንሄድ የሰሜን ተራሮች ብሔራዊ ፓርክ በውስጡ ዋልያ፣ ጭላዳ ዝንጀሮ፣ ቀይ ቀበሮና ብርቅዬ የዱር እንስሳትን አዋፋትን እንደያዘ ይገልጻል። ስለዚህ መልሱ ለብርቅዬ የዱር እንስሳት የሚለው ይሆናል። ሁለተኛ ይህ ምንባብ ስንት አንቀጽ አለው ይላል። እንግዲህ አንቀጽ ማለት አንድ ሙሉ ሀሳብ የያዘና ሊያስተላልፍ የሚችል የጽሁፍ አካል አንቀጽ ይባላል። ስለዚህ ይህ ምንባብ በውስጡ 3 አንቀጾችን የያዘ ስለሆነ መልሱ ሀ የሚል ይሆናል። ሶስተኛው ለምንባቡ ርዕስ ሊሆን የሚችል የቱ ነው ይላል። እንግዲህ ተማሪዎች የምንባቡን ርዕስ ለማወቅ ምንባቡን ጨመቅ አድርጎ ወይንም ሙሉ በሙሉ ሊይዝ የሚችልን ሀረግ ወይንም አረፍተ ነገር የሚጠቁም ከሆነ ያ የምንባቡ ርዕስ ይሆናል ማለት ነው። ስለዚህ ሀ ቱሪስት መዳረሻ ይላል። ለ የቱሪስት መስህቦቻችን ይላል። ሐመሯ ብሔራዊ ፓርክ ይላል። መ የአክሱም ሐውልት ይላል። ስለዚህ ምንባቡ በኢትዮጵያ ውስጥ ያሉ የቱሪስት መስህቦቻችንን አንድ ባንድ የሚጠቅስ ስለሆነ መልሱ ለ የሚል ይሆናል። አራተኛው የኢትዮጵያ ቅርሶች እምብርት ሲል ምን ማለት ፈልጎ ነው የሚል ጥያቄ ቀርቦልናል። ሀ ጫፍ፣ ለ ዳር፣ ሐመርዋ ጥግ፣ መ መሃል ይላል። እምብርት ማለት መሃል ወይም መካከለኛ የሆነ ማለት ነው። ስለዚህ መልሱ መ ይሆናል። አምስተኛ በደቡብ ወሎ የሚገኘው ታሪካዊ የቱሪስት መዳረሻ ቦታ ዳሽ ነው ይላል። ሀ መቅደላ፣ ለ ሐረር፣ ሐመርዋ አክሱም፣ መ ትግራይ የሚል አለ። የዚህን መልስ ለማግኘት አንቀጽ 2 ላይ ሄደን ስንመለከት መልሱ መቅደና ወይም ሀሌታዋ የሚል እንደሆነ እናገኛለን። ስድስተኛ ጥያቄ የምንባቡ የመጀመሪያ አንቀጽ ኃይለ ቃል ምንድን ነው የሚል አለ። እንግዲህ ኃይለ ቃል ምንድን ማለት ነው ስንል ኃይለ ቃል ማለት በሌላ አነጋገር መንደርደሪያ አረፍተ ነገር ወይንም ዋና አረፍተ ነገር የሚል ሲሆን ኃይለ ቃል ማለት የአንቀጹን ዋና ሐሳብ ወይንም አንኳር ሐሳብ ይዞ በውስጡ አቅፎ የሚይዝ ከሆነ ያ ኃይለ ቃል የሚል ይሆናል።
ስለዚህ ሀ ኢትዮጵያ በርካታ ቱሪስቶች መናኸሪያ ሀገር ናት። ለኢትዮጵያ ሳቢና ማራኪ ቅርሶችን መጎብኘት። ሐመሯ የጎንደር ነገስታት ግብረ ህንፃዎች የያዘ ነው። የኢትዮጵያ የሰሜን ተራሮች ብሔራዊ ፓርክ የሚል አማራጮች ቀርበውልና ስለዚህ የመጀመሪያው አንቀጽ ኃይለ ቃል የመጀመሪያው የአንቀጹ የመጀመሪያው አረፍተ ነገር ላይ እናገኘዋለን። እሱም ኢትዮጵያ በርካታ ቱሪስቶች መናኸሪያ ሀገር ናት የሚል ስለሆነ መልሱ ሀ ይሆናል። ሰባተኛ ጢስ አባይ ፏፏቴና ጣና ሐይቅ የት ይገኛሉ ይላል። እነዚህ ነገሮች የት ይገኛሉ የሚለውን ለማግኘት ወደ አንቀጽ 2 ሂዶ ማግኘት ይቻላል። ሀ በደቡብ፣ ለ በኦሮሚያ፣ ሐመሯ በአማራ፣ መ በትግራይ ይላል። ስለዚህ መልሱ ሐመሯ በአማራ የሚገኙ ናቸው ጢስ አባይ ፏፏቴና ጣና ሐይቅ። ስምንተኛ በደቡብ ክልል የሀገራችን ቅርሶች የትኞቹ ናቸው ይላል። ይህንን ለማግኘት ደግሞ ሶስተኛው አንቀጽ ላይ ሂደን ማግኘት እንችላለን። የኮንሶ ኦርከን፣ የጀጎል ግንብ፣ የጥያ ትክል ድንጋይ፣ መ ሀና ሐመሯ መልስ ናቸው ይላል። ስለዚህ መልሱ መ የሚል ይሆናል። ዘጠነኛ የጀጎል ግንብ በየትኛው ሀገር ይገኛል ይላል። የዚህን መልስ ለማግኘት አሁንም ሶስተኛው አንቀጽ ጋር ሄዳችሁ ማየት ትችላላችሁ። ሀ አክሱም፣ ለ ሐረር፣ ሐመሯ ኮንሶ፣ መ ደቡብ ይላል። ስለዚህ መልሱ የጀጎል ግንብ የሚገኘው ሐረር ወይንም ለ የሚል ይሆናል። አስረኛ በአማራ ክልል የሚገኙት ቅርሶች እነማን ናቸው ይላል። የዚህን ጥያቄ መልስ ለማግኘት ደግሞ አንደኛው አንቀጽ ላይ ሄደን ማየት እንችላለን። ሀ ብርቅዬ እንስሳት፣ ለ የላሊበላ አብያተ ክርስቲያናት፣ ሐመሯ ግብረ ህንፃዎች፣ መ ሁሉም ይላል። መልሱ መ ሁሉም የሚል ይሆናል። መመሪያ 2 ከተራ ቁጥር 11 እስከ 40 ድረስ የተለያዩ ጥያቄዎች ቀርበዋል። በጥሞና በማንበብ ከተሰጡት አማራጮች መካከል ትክክለኛ የሆነውን በማጥቆር መልስ ምረጥ ወይንም ምረጭ ይላል። 11ኛ ጥያቄ ቀጥሎ የቀረበው ቃላዊ ግጥም ከየትኛው ይመደባል ይላል። እንግዲህ ቃላዊ ግጥም ምን ማለት ነው የሚለው ስናይ ቃላዊ ግጥም ማለት በአፍ ወይንም በቃል ከትውልድ ወደ ትውልድ እየተዜመ በዜማ መልክ እየተላለፈ የመጣ ግጥም እሱ ቃላዊ ግጥም ይባላል። በስነ ቃል ውስጥ ይካተታል። እንግዲህ ስነ ቃል የራሳቸው የሆነ ባህሪያት አላቸው። ለምሳሌ ደራሲያቸው አይታወቅም፣ በአጫጭር ቅርጾች ይቀርባሉ። ስለዚህ ቃላዊ ግጥሞች የተለያዩ የቃላዊ ግጥሞች አይነቶች አሉ። ሙሾ ወይንም በለቅሶ ጊዜ የሚባል አለ። የስራ ቃላዊ ግጥሞች አሉ። የልጆች ጨዋታ የሆያ ሆዬ ቃላዊ ግጥሞች አሉ። የተለያዩ አይነት ቃላዊ ግጥሞች አሉ። ስለዚህ እዚህ የተሰጠን አንድ ቃላዊ ግጥም አይነት አለ። እሱም እስኪ እናንብበው። የኔም አባባ የሰጠኝ ሙክት ባለጨላ ነው ባለምልክት መስከረም ጠባ እሱን ሳነክት የሚል ቃላዊ ግጥም ቀርቧል። ሀ የልመና፣ ለ የእርሻ፣ ሐመርሃ የሆያ ሆዬ፣ መ የፍቅር ይላል። ስለዚህ ይህንን ቃላዊ ግጥም ህፃናት ወይም ልጆች በሆያ ሆዬ ወቅት የሚያዘሙት የሆያ ሆዬ ቃላዊ ግጥም ውስጥ ይካተታል። ስለዚህ መልሱ ሐመርሃ የሚል ይሆናል። 12ኛ ጥያቄ ከሚከተሉት ውስጥ የአንቀጽ ተዋቃሪ አካላት የሆነው የትኛው ነው ይላል። ሀ ኃይለ ቃል፣ ለ መዘርዝራዊ አረፍተ ነገር፣ ሐመርሃ ቃል፣ መ ሀና ለመልስ ነው ይላል። ከላይ ቀደም ብዬ እንዳስረዳኋችሁ አንቀጽ 2 ተዋቃሪ አካላት አሉት። እነሱም ኃይለ ቃል ወይንም ዋና አረፍተ ነገር፣ መንደርደሪያ አረፍተ ነገርና መዘርዝራዊ አረፍተ ነገር የሚባሉ ነው። ስለዚህ ኃይለ ቃል ሁለት ተዋቃሪ አካላት አሉት። እነሱም ኃይለ ቃልና መዘርዝራዊ አረፍተ ነገር የሚል ስለሆነ መልሱ መ ሀና ለ መልስ ነው የሚል ይሆናል። ተራ ቁጥር 13 በተራ ቁጥር 1 ስር ያለው ቃላዊ ግጥም ስንት ስንኞች አሉት ይላል። ሀ 1፣ ለ 4፣ ሐመርሃ 3፣ መ 5 ይላል። ስለዚህ መጀመሪያ ስንኝ ምን ማለት ነው የሚለውን ስናይ ስንኝ ማለት የአንድ ግጥም አረፍተ ነገሩ ተሳክቶ ሲያልቅ ወይንም በአራት ነጥብ ሲዘጋ የአረፍተ ነገሩ እሱ ስንኝ እንላለን። ስለዚህ በዚህ ቃላዊ ግጥም ውስጥ ስንት ስንኞች አሉት ይላል። የኔም አባባ የሰጠኝ ሙክት አንድ ስንኝ ነው። ባለጨላ ነው ባለምልክት ሁለተኛ ስንኝ ነው። መስከረም ጠባ እሱን ሳነክት የሚለው ሶስተኛ ስንኝ ስለሆነ ይህ ግጥም 3 ስንኞችን በውስጡ ይዞ እናገኘዋለን ማለት ነው። 14ኛ ጥያቄ አየለ ትናንት 2 እርሳስ ገዝቶ ለልጆች ሰጠ። በዚህ አረፍተ ነገር ውስጥ የተወጽኦ ስም የሆነው የቱ ነው ይላል። እንግዲህ
የተለያዩ አይነት የስም አይነቶች አሉ። የተጽኦ ስም የምንለው አለ፣ የረቂቅ ስም የምንለው አለ፣ የወል ስም የምንለው አለ። የተጽኦ ስም ማለት የሚታወቅ ለአንድ ለሚታወቅ ነገር ወይንም ለአንድ ለሚታወቅ አካል የምንሰጠው ስም እሱ የተጽኦ ስም ይባላል። ለምሳሌ የቦታ ስሞች አሉ። ጅማ፣ አዲስ አበባ፣ ሐረር፣ ደብረ ማርቆስ፣ ሐዋሳ ልክ እንደዚህ አይነት ስሞች የተጽኦ ስም ይባላሉ። ወይንም ቦታን የሚወክሉ የተጽኦ ስሞች ናቸው። ለምሳሌ ሰውን የሚወክሉ ለምሳሌ አየለ፣ ከበደ፣ ታንጉት፣ አልማዝ ልክ እንደዚህ አይነቶች ደግሞ የሰው ስሞች ናቸው። እነሱም የተጽኦ ስሞች ናቸው። የረቂቅ ስም የሚባል አለ። የረቂቅ ስም ማለት በአይናችን ልናየው የማንችለው ለምሳሌ ጨለማ ብንል፣ ፍቅር ብንል ልክ እንደዚህ አይነቶች ደግሞ የረቂቅ ስሞች ይባላል። የወል ስሞች የምንላቸዋል። የወል ስሞች ማለት የጥቅል ስሞች ማለት ለምሳሌ በግ ብንል፣ ሀገር ብንል፣ ሰው፣ ተራራ፣ ሐይቅ፣ ወንዝ ልክ እንደነዚህ ብንል እንደነሱ አይነቶች ደግሞ የወል ስሞች ይሆናል ማለት። ስለዚህ በዚህ አረፍተ ነገር ውስጥ የቀረበው የተጽኦ ስም የቱ ነው የሚል አለ። ሀ አየለ፣ ለ ልጅ፣ ሐመርሃ እርሳስ፣ መ ሁለት የሚል አለ። ስለዚህ መልሱ አየለ የሚለው ይሆናል። ተራ ቁጥር 15 ቃላዊ ግጥሞችን በምን ጊዜያት እንጠቀምባቸዋለን ይላል። ሀ በበዓላት፣ ለ በሰርግ፣ ሐመሯ በስራ፣ መ ሁሉም ይላል። እነዚህ ቃላዊ ግጥሞችንም በበዓላት ጊዜም በሰርግ ጊዜም በስራ ጊዜም መጠቀም ስለምንችል መልሱ መ የሚል ይሆናል ወይንም ሁሉም ይሆናል ማለት ነው። ተራ ቁጥር 16 አንድን ክንውን ወይንም ድርጊት በጊዜና በቦታ ቅደም ተከተል እንዲሆነ እንዲተደረገ እያለ የሚያቀርብ አንቀጽ ምን ይባላል ይላል። ሀ ገላጭ አንቀጽ፣ ለ ተራኪ አንቀጽ፣ ሐመርሃ አመዛዛኝ አንቀጽ፣ መ ስዕላዊ አንቀጽ ይላል። እንግዲህ የተለያዩ የአንቀጽ አይነቶች አሉ። ወይንም አንድን ጽሑፍ የምናስፋፋበት የተለያየ የአንቀጽ ማስፋፊያ ስልቶች አሉ። ለምሳሌ ገላጭ የምንለው እነዚህ የነገሮችን አሰራር በቅደም ተከተል የሚያትት ከሆነ ያ ገላጭ አንቀጽ ወይንም ገላጭ ጽሑፍ እንለዋለን። አመዛዛኝ አንቀጽ ወይም አመዛዛኝ ጽሑፍ የምንለው ደግሞ ሁለት ነገሮችን በማወዳደር የሚያቀርብ ለምሳሌ አሁን ከሀብትና ከጤና የቱ ይሻላል የሚል ጽሑፍ ማዘጋጀት ብንፈልግ በአመዛዛኝ አንቀጽ ወይም በአመዛዛኝ ጽሑፍ መልክ ማቅረብ እንችላለን። ሌላው በስዕላዊ የምንለው እንግዲህ ምስል ከሳች የሆኑ ቃላትን በመጠቀም የሚያቀርብ ወይንም የሚዘረዝር እንደዚህ አይነት ጽሑፍ የአንቀጽ ማስፋፊያ ስልት ስዕላዊ አንቀጽ ወይንም ስዕላዊ ድርሰት እንለዋለን። ስለዚህ ወደ ጥያቄው ስንመጣ ይሄ አንድን ክንውን ወይም ድርጊት በጊዜ ቅደም ተከተል እንዲተደረገ እያለ የሚያቀርብ ምንድን ነው የሚል አለ። ሀ ገላጭ አንቀጽ፣ ለ ተራኪ አንቀጽ፣ ሐመርሃ አመዛዘኛ አንቀጽ፣ መ ስዕላዊ አንቀጽ ይላል። ስለዚህ መልሱ ተራኪ አንቀጽ የሚል ይሆናል። ወደ 17ኛው ጥያቄ ስንሄድ እኔና እህቴ ትልቅ እባብ መንገድ ላይ አግኝተን ደነገጥ። የተሰመረበት ቃል አውዳዊ ፍች ሊሆን የሚችለው የቱ ነው የሚል ነው። ሀ ተሳቢ እንስሳ፣ ለመሰሪ እንስሳ፣ ሐመርሃ ተንኮለኛ እንስሳ፣ መመርዘኛ እንስሳ። እንግዲህ አውዳዊ ፍች ማለት አገባባዊ ፍች ማለት ነው። ቃላት ሁለት አይነት ፍች ሊኖራቸው ይችላል። ቀጥተኛ ፍች ወይም መዝገበ ቃላዊ ፍች ሊሆን ይችላል። ሁለተኛው ደግሞ አውዳዊ ፍች ማለት ቃሉ በገባበት አረፍተ ነገር ውስጥ የሚሰጠው ትርጉም ምንድን ነው የሚለው ነው። ስለዚህ እባብ የሚለው ተሳቢ እንስሳ የሚል ነው። መሰሪ እንስሳና ተንኮለኛ እንስሳ የሚለው እባብ ለሚለው ቃል ፍካራዊ ፍች ስለሆነ 18ኛ ጥያቄ ጅብ ለሚለው ቃል ፍካራዊ ፍች የሆነው የት ነው ይላል። ሀ ሆዳም፣ ለ ጎበዝ፣ ሐመርሃ ብልጥ፣ መሰነፍ ይላል። እንግዲህ ፍካራዊ ፍች ማለት አንድ ቃል በውስጡ ከያዘው ቀጥተኛ ፍች ባሻገር የያዘው ድብቅ ፍች ማለት ነው። እሱና ማለት ነው ፍካራዊ ፍች ማለት። እማራዊ ፍች ማለት ግን ቀጥተኛ ፍች ነው። ስለዚህ ጅብ የሚለው እማራዊ ፍቹ የሚባላ የዱር እንስሳ ማለት ነው። የዱር እንስሳ ማለት ነው። ግን እዚህ ጋር የተጠየቅነው ፍካራዊ ፍች ነው። ስለዚህ ጅብ ማለት እከሌ ጅብ ነው ማለት እከሌ ሆዳም ነው ወይንም በልቶ የማይጠግብ ነው የሚል ስለሆነ መልሱ ሀ የሚል ይሆናል። 19ኛው ጥያቄ ኢትዮጵያዊነታችን የሚለው ቃል ስንት ጥገኛ ምዕላዶች አሉት ይላል። ስለዚህ ወደ ጥያቄው ከመሄዳችን በፊት ምን ማለት ነው ምዕላድ የሚለውን መመልከት አስፈላጊ ስለሆነ ምዕላድ ማለት በቁሙ ትርጉም
ሊሰጥ የማይችል ራሱን ችሎ ሊቆም የማይችል ቃል እሱ ወይንም ቅንጣት ምዕላድ ወይንም ቅጥያ በመባል ይጠራል። ምዕላዶች በሁለት ይከፈላሉ በዋናነት ጥገኛ ምዕላድና ነፃ ምዕላድ ተብለው። ጥገኛ ምዕላዶች ራሳቸውን ችለው መቆም አይችሉም ወይም ትርጉም አይሰጡም። ትርጉም ይሰጡ ዘንድ ከሌሎች ቃላት ጋር አብረው መጣመር መቻል አለባቸው። ያውም ቅድመ ግንድ ቅጥያ ሊሆኑ ይችላሉ፣ ውስጠ ግንድ ቅጥያ ሊሆኑ ይችላሉ፣ ወይንም ድረ ግንድ ቅጥያ ወይም ከቃሉ መጨረሻ ላይ ሊመጡ ይችላሉ። ለምሳሌ እንደነ ስለ፣ እንደ፣ ከአማ፣ ኦች እንደዚህ አይነት ነገሮች ጥገኛ ምዕላድ ይባላሉ። ነፃ ምዕላድ ደግሞ ራሳቸውን ችለው የሚቆሙ ጥገኛ ምዕላዶችን ሊያስቀጥሉ የሚችሉ ስሞች ማለት ናቸው። ለምሳሌ በግ፣ ተራራ፣ መኪና ልክ እንደዚህ አይነት ቃላት ነፃ ምዕላድ ይባላሉ። ለምሳሌ ቤቶች በሚለው ቃል ውስጥ ቤት የሚለው ዋና ቃል ነው ወይም ነፃ ምዕላድ ሲሆን ኦች የሚለው ደግሞ ጥገኛ ምዕላዱ ነው ማለት ነው። እንደ ተማሪዎች በሚለው ቃል ውስጥ ለምሳሌ እንደሚል ቅድመ ግንድ ቅጥያ ያለው ወይም መነሻ ቅጥያ ያለው፣ ተማሪ የሚለው ግን ዋና ቃል ወይም ነፃ ምዕላዱ ነው። ዎች የሚለው ደግሞ ድረ ግንድ ቅጥያ ወይም መድረሻ ቅጥያ ነው ማለት ነው። ዘመናዊ የሚለውን ቃል ለምሳሌ ብንመለከት ዘመን ነፃ ምዕላድ ሲሆን አዊ የሚለው ደግሞ ጥገኛ ምዕላድ ነው። ዘመን የሚለውን ስም ወደ ዘመናዊ ወይም ወደ ቅጽል የቀየረው አዊ የሚለው ጥገኛ ምዕላድ ነው። እንግዲህ ይህንን መሰረት በማድረግ ወደ ቀረበልን ጥያቄ ስንሄድ 19ኛው ጥያቄ ኢትዮጵያዊነታችን የሚለው ቃል ስንት ጥገኛ ምዕላዶች አሉት ይላል። ኢትዮጵያ የሚለው ነፃ ምዕላዱ ወይንም ዋናው ቃል ነው። አዊ ነት አችን የሚል 3 ጥገኛ ምዕላዶች ስለሆነ ያለው መልሱ ለ የሚል ይሆናል። ጥያቄ ተራ ቁጥር 20 ከሚከተሉት መካከል ባለንብረትነትን አመልካች ቅጥኛ የያዘ ባለንብረትነትን ማለት ባለቤትነትን ማለት ነው። የአንድ ንብረት የኔነትን የሚያመላክት ነው። በጎች የሚለው ኦች የሚለው ቁጥር አመልካች ነው። ህላዊ ይላል እዚህ ጋር ባህላዊ ለማለት ነው፣ በስህተት ነው የቀረበው። ባህላዊ አዊ ቅጽል አመልካች ነው። ልግመኛ እኛ የሚለውም አሁን ቅጽል አመልካች ነው። መጽሐፍሽ ይላል እዚህ ጋር መጽሐፍ ላይ ሺ የሚል ቅጥያ ምዕላድ ሲጠቀም ስናስገባበት ያ መጽሐፍ የማን መሆኑን የሚያመላክት ሺ የሚል ባለንብረትነት አመልካች ቅጥያ ስላለው መልሱ መ ይሆናል። ተራ ቁጥር 21 ጓደኛውን ባገኘ ጊዜ ልቡ ወከክ አለ። ለተሰመረበት ቃል ፈሊጣዊ አነጋገር ፍች ሊሆን የሚችለው የቱ ነው ይላል። ፈሊጣዊ አነጋገር ማለት እንግዲህ ቃሉ ከያዘው ቀጥተኛ ፍች ባሻገር የሚይዘው ልክ እንደ ፍካሪያዊ ፍች ያለ ሚስጥራዊ ትርጉም የያዘው ያ ፍች ፈሊጣዊ አነጋገር እንለዋለን። ፈሊጣዊ አነጋገር ከሁለት የተለያዩ ቃላት ሊዋቀር ይችላል። አንድ ቃል ብቻውንም በፈሊጣዊ አነጋገር ውስጥ ሊካተት ይችላል። እስኪ ለምሳሌ እግረ እርጥብ ብንል እግረ እርጥብ ማለት ምን ማለት ነው? እድለኛ ማለት ነው። የወገብ ቅማል ስንል የወገብና ቅማል ከሚሉ ሁለት ቃላት የተጣመረ ነው። ነጭናጫ ማለት ነው። ሆደ ሰፊ ሆድና ሰፊ ከሚሉ ሁለት የተለያዩ ቃላት የተጣመረ ቃል ነው። ሆደ ሰፊ ማለት ግን ምን ማለት ነው? ቻይ ማለት ነው። ቻይ ማለት ነው። ስለዚህ በዚህ መሰረት ወደ ጥያቄው ስንሄድ ጓደኛውን ባገኘ ጊዜ ልቡ ወከክ አለ። ለተሰመረበት ቃል ፈሊጣዊ አነጋገር ፍች ሊሆን የሚችለው የቱ ነው ይላል። ሀ ታመመ፣ ለ ዝም አለ፣ ሐመርሃ ተደሰተ፣ መደከመ ይላል። ስለዚህ ልቡ ወከክ አለ ማለት ተደሰተ ማለት ነው። ተደሰተ ማለት ነው። ኦኬ ጥያቄ ተራ ቁጥር 22 ከሚከተሉት መካከል አንደኛ መደብ ነጠላ ቁጥር የሆነው የቱ ነው ይላል። እንግዲህ መደብ በ3 ነው የሚከፈለው። አንደኛ መደብ፣ ሁለተኛ መደብ እና ሶስተኛ መደብ ተብሎ አንደኛ መደብ ላይ አንደኛ መደብ ተውላጠ የምንላቸው ነጠላና ብዙ አለ። እኔ ነጠላው ነው፣ ሲበዛ እኛ ይሆናል። ሁለተኛ መደብ ላይ ደግሞ አንተና አንቺ ነጠላው ነው፣ እናንተ ይሆናል። ሶስተኛ መደብ ላይ ደግሞ እሱ እሷ የሚል ሲሆን ሲበዛ ደግሞ እነሱ እሱና እሷ እነሱ የሚል ይሆናል። ስለዚህ በዚህ ጥያቄ መሰረት አንደኛ መደብ የሆነው የትኛው ነው የሚለው ሀ መጣን እኛ ነው የሚለው ግን ነጠላ ቁጥር ነው። ቀረች እሷ በሶስተኛ መደብ ነው። ወጣሁ እኔ አንደኛ መደብ ነጠላ ቁጥር ነው። በላች እሷ ነው ሶስተኛ መደብ ነው። ስለዚህ መልሱ ማን ይሆናል? ሐመርሃ ይሆናል።
23ኛ ጨረቃ ቢደምቅ ዳሽ የጎደለውን ምሳሌ አነጋገር የሚያሟላው የቱ ነው ይላል። እንግዲህ ምሳሌ አነጋገሮች በስነ ቃል ውስጥ የሚካተቱ ሲሆኑ በንግግርና በጽሁፍ ውስጥ ሀሳባችን ጥልቀት ባለው መልኩ ለማስተላለፍ የምንጠቀምባቸው የቋንቋ ለዛ ማስገኛ ስልቶች ናቸው። ለምሳሌ አሁን ብንመለከት የተለያዩ አይነት ምሳሌ አነጋገሮች አሉ። ሰነፍ እረኛ ከሩቅ ይመልሳል፣ የነ ቶሎ ቶሎ ቤት፣ ግድግዳው ሰንበለጥ፣ ልክ እንደዚህ አይነት ምሳሌ አነጋገሮች አሉ። ስለዚህ እዚህ ጋር የተሰጠን ያልተሟላ ምሳሌ አነጋገር ነው። ጨረቃ ቢደምቅ ሀ አዳምቅ፣ ለ አይወጣ፣ ሐመሯ አይወድቅ፣ መ አይሞቅ። መልሱ መ ነው። ጨረቃ የፈለገውን ያህል ብትደምቅ ሙቀት አትሰጥም። ስለዚህ መልሱ መ አይሞቅ የሚል ይሆናል። ተራ ቁጥር 24 ከማርታ ከሀናና ከሳሮን ጋር አብረን ሄድን። በዚህ አረፍተ ነገር ውስጥ ያሉትን ስሞች የሚተካው ስም ወይንም ተውላጠ ስም የቱ ነው? ሀ እኛ፣ ለ እነሱ፣ ሐመርኋ እኔ፣ መ እናንተ የሚል አለ። ስለዚህ ከማርታ ከሀናና ከሳሮን የሚሉት እነሱ ማለት ናቸው። ከነሱ ጋር አብረን ሄድን። ስለዚህ መልሱ ለ የሚል ይሆናል። በተራ ቁጥር 24 ውስጥ የተጠቀሰው ተውላጠ ስም ስንተኛ መደብ ነው? እነሱ የሚለው የእሱና የእሷ ሲበዛ ስለሆነ ቅድም አይተናል። ሀ ሁለተኛ መደብ፣ ለ ሶስተኛ መደብ፣ ሐመሯ አንደኛ መደብ፣ መ ሁሉም የሚል ቀርቦልናል። ስለዚህ መልሱ ሶስተኛ መደብ ብዙ ቁጥር ነው። ሶስተኛ መደብ ብዙ ቁጥር ስለሆነ ለ የሚል ይሆናል። ተራ ቁጥር ጥያቄ 26 ቀጥተኛ ወይም መዝገበ ቃላዊ ትርጉም ምን ይባላል ይላል። የአንድ ቃል መዝገበ ቃላዊ ፍች ወይም ቀጥተኛ ፍች ምንድን ነው የሚለው? ሀ አማራዊ ፍች፣ ለ ፍካራዊ ፍች፣ ሐመሯ አውዳዊ ፍች፣ መ ተመሳሳይ ፍች የሚል አለ። ቀጥተኛ መዝገበ ቃላዊ ትርጉም ማለት ምንድን ነው? ተመሳሳይ ፍች ማለት ነው። እሺ ተራ ቁጥር 27 ሳይወልዱ ሽሩሩ የሚለው እንቆቅልሽ ምላሹ ምንድን ነው ይላል። እንግዲህ እንቆቅልሽ በስነ ቃል ውስጥ የሚካተት ነው። የልጆችን አእምሮ እንዲሰላ ወይንም እንዲጎለብት የሚያደርግ በጥያቄና መልስ መልኩ የሚቀርብ የስነ ቃል ዘርፍ ነው። ሳይወልዱ ሽሩሩ የሚል እንቆቅልሽ ጥያቄ አለ። ሀ እንስራ፣ ለ ጋን፣ ሐመሯ ድስት፣ መ ጣባ የሚል አለ። ስለዚህ መልሱ ማን ነው? ሀሌታዋ እንስራ ነው። እንስራ ማለት ውሃ መያዣ የሆነ ሴቶች ወደ ወንዝ ወርደው በጀርባቸው አዝለው ይዘውት የሚመጡ ነው። ጋን ግን ሊታዘል የሚችል አይደለም። እንደ እንስራ አይነት ሆኖ ግን በጣም ከባድ የሆነ ነው። ቤት ላይ ቁጭ ሊል የሚችል ነው። ድስትም ጣባም እንዲሁ ማለት ነው። ስለዚህ መልሱ ሀሌታዋ የሚል ይሆናል። 28 ከሚከተሉት ውስጥ የጊዜ ተውሳከ ግስ የሆነው የቱ ነው ይላል። እንግዲህ ተውሳከ ግስ ምን ማለት ነው የሚለውን መጀመሪያ ማየት አለብን። ጥያቄውን ከመስራታችን በፊት ተውሳከ ግስ ማለት የግስ ጭማሪ ማለት ሲሆን ከግስ በፊት እየገቡ ስሙን ከጊዜ ከቦታና ከሁኔታ አንጻር የሚገልጹ የተውሳከ ግስ ይባላል ወይም የግስ ጭማሪ ይባላል። ለምሳሌ የጊዜ ተውሳከ ግስ ስንል ቶሎ፣ ትናንትና፣ ጥንት፣ አምና፣ በፍጥነት ልክ እንደዚህ አይነት ነገሮች ጊዜውን የሚገልጹ ናቸው። የቦታ ተውሳከ ግስ ስንል ለምሳሌ ውስጥ፣ ውጭ የሚል፣ እዚያ፣ እዚህ የሚሉ አሉ። የሁኔታ ተውሳከ ግስ ማለት ድርጊቱ የተፈጸመበት ሁኔታ የሚገልጹ ናቸው። ለምሳሌ ክፉኛ፣ ምንኛ፣ እንዴት። ለምሳሌ ክፉኛ ታሟል ስንል የታመመበትን ደረጃ ወይም ሁኔታውን ለማመልከት እንጠቀማለን። ስለዚህ ከሚከተሉት ውስጥ የጊዜ ተውሳከ ግስ የሆነው የቱ ነው ይላል። ሀ በፍጥነት፣ ለ አምርሮ፣ ሐመሯ ዘወትር፣ መ እዚያ ይላል። ስለዚህ መልሱ ማን ይሆናል? ሐመሯ ዘወትር የሚል ይሆናል። ሌሎቹ እዚህ ጋር በፍጥነት የሚለው ሁኔታን ነው የሚያመላክተው። አምርሮ የሚለው አሁንም ሁኔታን ነው አምርሮ አለቀሰ ብንል፣ እዚያ የሚለው ደግሞ የቦታ ተውሳከ ግስ ነው። ስለዚህ ዘወትር የሚለው የጊዜ ተውሳከ ግስ ነው። ጥያቄ ተራ ቁጥር 29 ማእትታሰ በሚለው ተዘበራርቆ የተቀመጡ ቃል ተስተካክሎ ሲጻፍ የቱ ነው ይላል። አንዳንዴ ቃላት ተዘበራርቀው ይቀመጡና እነሱን አስተካክላችሁ ጻፉ የሚል ጥያቄዎች ይመስላሉ። ስለዚህ ይሄ በጣም ቀላል የሆነ ጥያቄ ነው። መልሱ መሰማዕታት የሚል ይሆናል። ጥያቄ ተራ ቁጥር 30 በረባሾቹ ተማሪዎች የክፍላችን ሰላም ደፈረሰ የተሰመረበት ቃል አውዳዊ ፍች የቱ ነው የሚለው ወይም ቀጥተኛ ፍች ሳይሆን
ቃሉ በገባበት አረፍተ ነገር ውስጥ የሚሰጠው ፍች ደፈረሰ የሚለው ሀ ቆሸሸ፣ ለ ታወከ፣ ሐመርኋ ጠራ፣ መ ደመደመ። በረባሾች ተማሪዎች የክፍላችን ሰላም ደፈረሰ ሚስ ቆሸሸ አይደለም። መልሱ ምንድን ነው? ታወከ የሚል ወይም ተበጠበጠ የሚል ይሆናል። 31ኛ ጥያቄ ከሚከተሉት ቃላት ውስጥ በፍች ልዩ የሆነው የቱ ነው? የተለየ ፍች አለው። ሀ መስማማት፣ ለ መናበብ፣ ሐመርኋ መቃረን፣ መ መግባባት። ሀ ለና መ ተመሳሳይ ፍች አላቸው። መልሱ ሐመርኋ የሚል ይሆናል። ጥያቄ ተራ ቁጥር 32 ቀለጠ ለሚለው ቃል ተቃራኒ ፍች የቀለጠ ለሚለው ቃል በፍች የሚቃረነው የቱ ነው? ሀ ከሰረ፣ ለ ሟሟ፣ ሐመርኋ ተነነ፣ መ ረጋ። የቀለጠ የመቅለጥ ተቃራኒ ፍቹ መርጋት የሚል ስለሆነ መልሱ መ የሚል ይሆናል። ተራ ቁጥር ጥያቄ 33 አያቴ ነገ ከናዝሬት ትመጣለች። ይህ አረፍተ ነገር የምን ጊዜ ነው? እንግዲህ 3 የጊዜ አይነቶች አሉ። የአሁን ጊዜ ምን አለ? የትንቢት ወይም የወደፊት ጊዜ የሚል አለ። የኃላፊ ጊዜ የምንለው አለ። የኃላፊ ጊዜ በሁለት ይከፈላል። የሩቅ ኃላፊና የቅርብ ኃላፊ ተብሎ። የሩቅ ኃላፊ ለማለት ነበር የሚል ቃል በመጨመር የሩቅ ኃላፊ ማድረግ ይቻላል። ስለዚህ አያቴ ነገ ከናዝሬት ትመጣለች። ነገ የሚል እዚህ ተውሳከ ግስ አለ። ሀ የኃላፊ ጊዜ፣ ለየትንቢት ጊዜ፣ ሐመርኋ የአሁን ጊዜ፣ መ የሩቅ ጊዜ። መልሱ የትንቢት ጊዜ ነው። ለወደፊት የሚሆን ነው። ነገ ነው የምትመጣ። ስለዚህ መልሱ ለየትንቢት ጊዜ የሚል ይሆናል። የአሁን ጊዜ ለማወቅ እዬና ነው የሚል ቅጥያዎችን እዬና ነው በሚል ቅጥያዎች ውስጥ የሚቀርብ አረፍተ ነገር። ለምሳሌ ልጁ እየመጣ ነው፣ ልጁ እያነበበ ነው፣ ልጁ እየበላ ነው። ልክ እንደዚህ አይነት አረፍተ ነገሮች በአሁን ጊዜ የቀረቡ ናቸው። የሩቅ ኃላፊ ጊዜ ለምሳሌ ልጁ በልቶ ነበር ብንል በሩቅ ኃላፊ ነው። የቅርብ ኃላፊ ስናደርገው ይሄንን ደግሞ ልጁ በልቷል ብንል የቅርብ ኃላፊ ይሆናል ማለት ነው። ጥያቄ ተራ ቁጥር 34 እንደ ሰበሰባችኋቸው የሚለው ቃል በምላድ ተነጣጥሮ በትክክል የተጻፈው የቱ ነው ይላል። ሀ እንደ ሰበሰብ አችሁ አቸው፣ ለ እንደ ሰብሰብ አችሁ አቸው፣ ሐመርኋ እንደ ሰበሰበ አችሁ አቸው፣ መ እንደ ሰብሰባ አች አቸው ይላል። ስለዚህ መልሱ ለ ነው። እንደ ሰብ አችሁ አቸው ይላል። የሁለተኛው ሰብ አችሁ የሚለው ሰብሰብ የሚለው ሰበሰባችሁ የሚል ስለሆነ መልሱ ለ የሚል ይሆናል። ጥያቄ ተራ ቁጥር 35 ውስብስብ አረፍተ ነገር የሆነው የቱ ነው ይላል። እንግዲህ የአረፍተ ነገሮች አይነቶች የአረፍተ ነገር አይነቶች በሁለት ይከፈላሉ። እነሱም ውስብስብ አረፍተ ነገር እና ነጠላ ወይንም ተራ አረፍተ ነገር ተብሎ ይከፈላሉ። ወይንም አረፍተ ነገሮች በውስጣቸው ከሚይዙት የግስ ወይም የማሰሪያ አንቀጽ ብዛት አንጻር ውስብስብና ነጠላ ወይንም ተራ አረፍተ ነገር ብለን እንመድባቸዋለን። ውስብስብ አረፍተ ነገር ማለት በውስጡ ሁለትና ከዛ በላይ ግስ ወይም ማሰሪያ አንቀጽ ከያዘ ውስብስብ አረፍተ ነገር ይባላል። አረፍተ ነገሩ በውስጡ አንድ ብቻ ግስ ወይም ማሰሪያ አንቀጽ የሚይዝ ከሆነ ግን ነጠላ ወይንም ተራ አረፍተ ነገር ይሆናል። ስለዚህ ውስብስብ አረፍተ ነገር የሆነው የቱ ነው የሚለው ጥያቄው። ሀ ልጁ ምሳውን በላ፣ አንድ ግስ ብቻ ነው ያለው በላ የሚል። ለልጁ ትምህርት ቤት ሄደ፣ አሁን በዚህ አረፍተ ነገር ውስጥ አንድ ግስ አለ እሱም ሄደ የሚል ነው። ሐመርኋ ልጁ እጁን ታጥቦ ምሳውን በላ የሚል አለ። መ ልጁ ከትምህርት ቤት ቀረ የሚል አለ። መላይ ልጁ ከትምህርት ቤት ቀረ በሚለው ውስጥ አንድ ግስ ብቻ ነው ያለው ቀረ የሚለው። ስለዚህ መልሱ ሐመርኋ ነው። ምክንያቱም ይህ ልጁ እጁን ታጥቦ ምሳውን በላ በሚለው አረፍተ ነገር ውስጥ ሁለት ግሶች አሉ፣ ወይንም ሁለት ነጠላ አረፍተ ነገሮችን መመስረት እንችላለን። እነሱም ልጁ እጁን ታጠበ አንድ፣ ሁለተኛ ልጁ ምሳውን በላ። ስለዚህ ታጥቦና በላ የሚሉ ሁለት ግሶች አሉ። ስለዚህ ውስብስብ አረፍተ ነገሩ ሐመርኋ ነው ማለት ይቻላል። ጥያቄ ተራ ቁጥር 36 ድረ ግንድ ቅጥያ የያዘው ምዕላድ የቱ ነው ይላል። ከላይ ለመግለጽ እንደጠቆምኩት ምዕላዶች በሶስት ቦታ ላይ ልናገኛቸው እንችላለን። ቅድመ ግንድ ቅጥያ፣ ውስጠ ግንድ ቅጥያ ወይንም ድረ ግንድ ቅጥያ ወይንም ከቃሉ መጨረሻ ላይ የሚመጣ ቅጥያ ማለት ነው። ቅድመ ግንድ ቅጥያ በእንግሊዝኛ ፕሪፊክስ የምንለው ለምሳሌ ስለመጣ በሚለው ውስጥ ስለሚለው ቅድመ ግንድ ቅጥያ ነው።
ከመጣ ከቤት ብንለውን ከ የምትለዋ ቅድመ ግንድ ቅጥያ ናት። ውስጠ ግንድ የምንለው ነው በቃላት መካከል ውስጥ ያለ ወይም ፈልቃቂ ቅጥያ ይባላል። ለምሳሌ ቅጠላ ቅጠል ብንል ቅጠል አ ቅጠል። ስለዚህ አ የምትለዋ ውስጠ ግንድ ቅጥያ ናት ማለት ነው። ድህረ ግንድ ቅጥያ ማለት ደግሞ ከቃሉ መጨረሻ ላይ የሚመጣ ለምሳሌ ቤቶች በሚለው ውስጥ ቤት ኦች የሚለው ድህረ ግንድ ቅጥያ ነው። ልጅነት በሚለው ቃል ውስጥ ልጅ ዋና ቃል ነው። ነት የሚለው ድህረ ግንድ ቅጥያ ወይንም መድረሻ ቅጥያ ነው። ዘመናዊ ብንል ባህላዊ ብንል ለምሳሌ አዊ የሚለው በእነዚህ ቃላት ዘመን አዊ ሲደመር አዊ የሚለው ድህረ ግንድ ቅጥያ ነው። ስለዚህ በዚህ ጥያቄ ውስጥ ድህረ ግንድ ቅጥያ የያዘው ምላድ የቱ ነው ይላል። ልጆች ልጅ ኦች። ስለዚህ ኦች የሚለው አብይ ቅጥያ ነው። ለእናቱ ለሚል ተሰጥቶናል። ሐመሯ ከቤት ከና ቤት መ በውጭ በና ውጭ የሚል አለ። ስለዚህ በዚህ ጥያቄ ውስጥ ድህረ ግንድ ቅጥያ የያዘው ሀሌታ ወይም ልጆች በሚለው ቃል ውስጥ ያለው ነው። ይህም ልጅና ኦች የሚለው ድህረ ግንድ ወይም ከቃሉ መጨረሻ ላይ የመጣ ነው። ለላይ ለእናት ሐመሯ ላይ ከቤት መላይ በውጭ የሚሉት ግን እነዚህ ቅድመ ግንድ ቅጥያዎች ናቸው። ከ እና በሚሉት እነዚህ ቅድመ ግንድ ቅጥያዎች ናቸው። ስለዚህ መልሱ ሀሌታዋ የሚል ይሆናል። ጥያቄ ተራ ቁጥር 37 የዘንድሮ ተማሪዎች ጎበዞች ናቸው የተሰመረበት ቃል ምንድን ነው ይላል። ሀ የተጽኦ ስም፣ ለ የወል ስም፣ ሐመሯ የረቂቅ ስም፣ መ የነገር ስም ይላል። ተማሪዎች የሚለው የትኞቹ ተማሪዎች ስንል የሚታወቅ አይደለም። የተጽኦም ሊሆን አይችልም። ስለዚህ መልሱ ማን ነው? የወል የሚል ይሆናል። የረቂቅም አይደለም፣ ምክንያቱም ተማሪዎች ሊታዩ የሚችሉ ሊዳሰሱ የሚችሉ ስለሆኑ ማለት ነው። ስለዚህ መልሱ የወል ስም ነው ማለት ነው። ጥያቄ ተራ ቁጥር 38 ለጠላ ተጠመቀ ካን ለጠጅ ምን እንላለን ይላል። ሀ ተደፋ፣ ለ ተጣለ፣ ሐመሯ ተፈላ፣ መ ተወጣ ይላል። ስለዚህ ለጠላ ተጠመቀ ካን ለጠጅ፣ ተደፋ ለዳቦ ነው፣ ተጣለ ለሐመሯ፣ ተፈላ ለሻይ ለቡና እንላለን። ተወጣ ለጠላ ተጠመቀ ጋን ተወጣ ምንለው ለምንድን ነው? ለአረቄ ምንድን ነው? ተወጣ ነው። ስለዚህ ለጠጅ ምንድን ነው የምንለው? ተጣለ እንላለን ማለት ጠጅ ተጣለ ነው የሚባለው። ጥያቄ ተራ ቁጥር 39 በአረፍተ ነገር ውስጥ ባለቤት ሆኖ የሚያገለግለው የቃል ክፍል ምንድን ነው? ሀ ጊዜ፣ ለግስ፣ ሐመሯ ስም፣ መ ሐረግ ይላል። ስለዚህ በአረፍተ ነገር ውስጥ በተሳቢነትና በስምነት የሚያገለግሉ የቃል ክፍሎች ስሞች ናቸው። ማለት ምንድን ነው? በአረፍተ ነገር ውስጥ በባለቤትነትና በተሳቢነት ባለቤት ሊሆኑ ይችላሉ። ተሳቢ ወይም ድርጊት የሚያርፍባቸው የአረፍተ ነገሩ አካል ሆነው የሚገለጡት እነሱ ምኖች ናቸው? ስሞች ናቸው። ግሶች ሊሆኑ አይችሉም። ጊዜም ሌላ ነገር ነው፣ ጽንሰ ሀሳብ ነው። ሐረግ ሌላ ጽንሰ ሀሳብ ነው። ስለዚህ ግስ በአረፍተ ነገር ውስጥ የአረፍተ ነገሩ ማሰሪያ አንቀጽ ነው የሚሆነው። ስለዚህ ስሞች ግን በአንድ አረፍተ ነገር ውስጥ በባለቤትነት ወይንም በተሳቢነት ሊያገለግሉ ይችላሉ። ስለዚህ መልሱ ሐመርሃ የሚል ይሆናል። የመጨረሻው ጥያቄ ከሚከተሉት ቃላት መካከል የቦታ ተውሳከ ግስ ሲሆነው የቱ ነው ይላል። ከላይ ለመግለጽ እንደሞከርኩት ተውሳከ ግሶች በሶስት ይመደባሉ ወይም ይከፈላሉ። እነሱም የቦታ ተውሳከ ግስ፣ የጊዜ ተውሳከ ግስና የሁኔታ ተውሳከ ግስ ተብለው ይገለጻሉ። የጊዜ ተውሳከ ግስ ድርጊቱ የተፈጸመበትን ቦታ የሚገልጹ ናቸው። ለምሳሌ ትናንትና፣ ጥንት፣ ዛሬ፣ ነገ፣ ሁልጊዜ ልክ እንደዚህ አይነት ቃላት ማለት ነው። የቦታ ተውሳከ ግስ እዚህ፣ እዚያ፣ ውጭ፣ ውስጥ የምንላቸው አይነት ቃላት ናቸው። የሁኔታ ተውሳከ ግስ የምንላቸው ደግሞ ክፉኛ፣ ምንኛ፣ እንዴት፣ ጅልኛ ልክ እንደዚህ አይነት ሁኔታውን የሚገልጹ ወይንም ድርጊቱ የተፈጸመበትን ሁኔታ የሚያመላክቱ ተውሳከ ግሶች የሁኔታ ተውሳከ ግስ ይባላሉ። ስለዚህ ከዚህ ከቀረቡት ውስጥ የቦታ ተውሳከ ግስ የቱ ነው የሚለው ሀ ታች፣ ለወዲያው፣ ሐመሯ ክፉኛ፣ መ አያሌ ይላል። ስለዚህ መልሱ ታች ነው የሚለው። ወዲያው የሚለው የጊዜ ተውሳከ ግስ ነው። ክፉኛ የሚለው ደግሞ የሁኔታ ተውሳከ ግስ ሲሆን አያሌ የሚለው ደግሞ ቅጽል ነው ወይም የስም ገላጭ ነው እንጂ ተውሳከ ግስ አይደለም። ስለዚህ መልሱ ታች የሚል ይሆናል። እንግዲህ ተማሪዎች የዛሬውን ትምህርታችንን በዚህ እናጠናቅቃለን። በቀጣይ ደግሞ ሌሎች የሞዴል ፈተናዎችን ይዤላችሁ እቀርባለሁ። ይህ ሰርዶ ቲዩብ ነው። ሰርዶ ቲዩብን ሰብስክራይብ ማድረግን አትዘንጉ።
መልካም ጊዜ ይሆንላችሁ ዘንድ እመኛለሁ። መልካም ጊዜ